ትኩረቱን ሙሉ በሙሉ በውሃ ቀውስ እና መፍትሄው ላይ ብቻ በማድረግ ይፋዊነቱ የተጠበቀ ሙሉ የተስተካከለ የአቤቱታ ጽሑፍ ከዚህ በታች ቀርቧል። ቀን እሁድ ሰኔ 21 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ለኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት፣ ለፌዴራል መንግሥት ኮሙኒኬ አገልግሎት፣ ለአፋር ክልላዊ መንግሥት ርዕሰ መስተዳድር ጽሕፈት ቤት፣ ለአፋር ክልል መንግሥት ኮሙኒኬ ቢሮ፣ አዲስ አበባ ሰመራ። ርዕስ ከአፋር ክልል ኮሪ ወረዳ ማኅበረሰብ የቀረበ አስቸኳይ የውሃ ህልውና ድምፅ እና የአቤቱታ ጥሪ። ይህ አቤቱታ ከአፋር ክልል ከኮሪ ወረዳ 15ቱ ቀበሌዎች የተወጣጣው መላው ማኅበረሰብ በጋራ የሚያሰማው የህልውና ጩኸት ነው። በወረዳችን ውስጥ ለበርካታ ዓመታት የዘለቀው እና በአሁኑ ወቅት ሰብአዊ ቀውስ ወደ መሆን የተሸጋገረው ሁለንተናዊ የውሃ እጥረት የሕዝባችንን የሕፃናትንና የቁም እንስሳቶቻችንን ሕይወት በየቀኑ ለከፍተኛ ረፍት ማጣትና ለሞት አደጋ እያጋለጠ የኮሪ ወረዳ 99 በመቶ የሚሆነው ሰፊ ግዛት ምንም አይነት የተፈጥሮ የውሃ አማራጭ ወንዞችም ሆኑ ሐይቆች የሌሉት እንዲሁም የውሃ ቱቦ ወይም የከርሰ ምድር ጉድጓድ ያልተመቻቸለት በመሆኑ ማኅበረሰቡ 100 በመቶ ሙሉ በሙሉ በከባድ ድርቅና በውሃ እጥረት ክፉኛ ተመትቷል። ይህ መሠረታዊ የተፈጥሮ ጸጋ እጥረት ሕዝባችንን ለከፍተኛ ስቃይ ዳርጎታል። በተለይም የሚከተሉት ቀውሶች በአስቸኳይ መፍትሄ ይሻሉ። 1. የመጠጥ ውሃ እጥረት እና የጤና ቀውስ። ንጹህ የሕዝብ መጠጥ ውሃ ባለመኖሩ ምክንያት ማኅበረሰቡ በቆሸሸ እና ላልተገባ አገልግሎት በሚውል ውሃ ሳቢያ ለሚመጡ አስከፊ ተላላፊ በሽታዎች በከፍተኛ ሁኔታ እየተጋለጠ ይገኛል። 2. ውሃ ፍለጋ የሚባክን ሕይወት። ንጹህ ውሃ በአካባቢው ባለመኖሩ ምክንያት ሕፃናትና ሴቶች በቀን በረጅም ርቀት በበረሃው ፀሐይ ላይ እንዲንከራተቱ በመገደዳቸው ለከፍተኛ እንግልት እና የዕለት ተዕለት ሕይወት መስተጓጎል ተዳርገዋል። ይህ አሳሳቢ የውሃ እጥረት ጉዳይ ከአካባቢው ወረዳ አስተዳደር አቅምና በጀት በላይ ከሆነ ሰነባብቷል። ስለሆነም የፌዴራል መንግሥት የጠቅላይ ሚኒስትር ጽሕፈት ቤት እና የአፋር ክልል መንግሥት አመራሮች በጋራ በመሆን ይህንን አንገብጋቢ የሕዝብ የውሃ ጥያቄ በልዩ ትኩረት እንዲመለከቱትና በአስቸኳይ ጊዜ ዕቅድ ምላሽ እንዲሰጡት በአክብሮትና በትልቅ ተስፋ እንጠይቃለን። የምናቀርባቸው አፋጣኝና ስልታዊ የሕዝብ ጥሪዎች አስቸኳይ የነፍስ አድን የውሃ እርዳታ። የፌዴራል የአደጋ ስጋት ሥራ አመራር ኮሚሽን እና የክልሉ የአደጋ መከላከል አካላት በአስቸኳይ በቦዘር በተሽከርካሪ የሚታደል የነፍስ አድን የውሃ አቅርቦት ለ15ቱ ቀበሌዎች በፍጥነት እንዲያደርሱ። የረጅም ርቀት የውሃ ቱቦ ዝርጋታ። ሜጋ ፓይፕላይንስ። ወረዳው ምንም አይነት ወንዝ ወይም ሐይቅ የሌለው በመሆኑ የውሃና ኢነርጂ ሚኒስቴር ከክልሉ የውሃ ቢሮ ጋር በመቀናጀት የተሻለ የውሃ አማራጭ ካላቸው አጎራባች ቀጠናዎች የሚሳብ የረጅም ርቀት የውሃ ቱቦ ዝርጋታ እና የስትራቴጂክ ጥልቅ ጉድጓዶች ቁፋሮ በልዩ በጀት እንዲደግፉ። የኮሪ ወረዳ ማኅበረሰብ መሠረታዊ የሰው ልጅ መብቱ የሆነው ንጹሕ መጠጥ ውሃ በአስቸኳይ እንዲያገኝ፣ የሕፃናትና የነዋሪው ሕይወት ከውሃ እጥረት ቀውስ እንዲታደግ፣ እንዲሁም የወደፊት ዕጣ ፈንታችን እንዲጠበቅ መንግሥት ሕገ መንግሥታዊ የታሪክና የዜግነት ኃላፊነቱን በአስቸኳይ እንዲወጣ በታላቅ አክብሮትና በጽኑ ተስፋ በድጋሚ ጥሪያችንን እናስተላልፋለን። ፍትሕ፣ እኩልነት